የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ክርስቲያኖች የተሰማውን ሐዘን ገለጸ። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላይ በትናንትናው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተክርስቲያኑ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋና ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ ይህ ትርጉም የለሽ የህይወት መጥፋት የሰላምን መጥፋትና ሁሉንም ማህበረሰቦች ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለዋል። ጨምሮም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትና ፈውስን ጥንካሬ እንዲሰጣቸው እንለምናለን በማለት አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጥቅምት 2018 ብቻ 25 ኦርቶዶክሳውያን በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ መገደላቸውን ማስታወቁ ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት ዙሪያ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ የሚታወስ ነው። ኮሚቴው በሪፖርቱ የአርሲው ግድያ የአንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ማለቱም አይዘነጋም።